እንደው ገንዘቡ ከየት መጣ ብለን እስኪ ብንጠይቅስ ማለት ግልጽ የሆነ ነገር ተነግሮና ያቀም በተደጋጋሚ ከውጭ ሀገር ስትመጣ የተሻለ የሆነ ነገር እንደጀመርክ ነው ገንዘቡ ከየት መጣ ምንም ጥያቄ የለው ሙናቴ ነው 7 እና 8 አመት በፊት የተጀመረ እየሰራ ነው በጣም ዋናው ፖይንት ሰው ያልተረዳው ግን እኔ ያልቻልናሉ የሚሉ አሉና እንዴት ነው የትኛው ነው ትክክለኛ ማረግ አለ ማስተካከል አለ ኦንላይን እንዲገባ ማረግ አለ ውስጡ ያለውን ነገር በኔ ስታንዳርድ ነው መስራው እኔ ኖሮዬም ስራዬም ሃይ ክላስ ነው ብዬ ስለማስብ የምሰራውም ስራ በሃይ ክላስ ሌቭል መሆን አለበት ተደራሽነቱም ጥሩ መሆን አለበት ከሚል አኳያ የ500 ሺህ ብር ወይ 1 ሚሊዮን እንግዲህ ምንድነው እውነት ነው ይሄ ጥያቄ በመቅረቡ በጣም ደስተኛ ነኝ ለምን ብትይ ለካ ሰዎች ክትትል ያደረጉ ነው ወይ ሰው የተናገረውን ያደረገ ነው ወይ የሚለው ነገር በዛ አንግል መታየቱ ፖዚቲቭሊ ነው ብዬ ነው 10,000 15,000 በላይ የሚደርሱ ስልክ እና በኦንላይን እየሰራ ያለ ተቋም ጠብቀን መንግስት በሚለው መንገድ አልፈን ነው ስራ እየሰራን ያለ ነው ስለዚህ ከነሱም እውቅና አለን ሁሉም which is legitimate ነው